ሰላም ጤና ይስጥልን። በዛሬው ዕለት በተጀመረው የመካከለኛው ምስራቅ ጦርነት ኢራን በታሪኳ ለመጀመሪያ ጊዜ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኩዌት፣ በጆርዳን፣ በባህሬን እና በኳተር ላይ በአንድ ቀን ውስጥ ጥቃት ሰንዝራለች። ይህ የሆነው ዛሬ 21 የካቲት እንዲሁም 2018 ዓ.ም የኢራን አብዮታዊ ዘብ አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት አጸፋ ለመመለስ በሀገራቱ በሚገኙ የአሜሪካ የጦር ሰፈሮች ላይ የፈጸመው የሚሳኤል ጥቃት ነው። ሳውዲ ጥቃቱን ማውገዟ ተዘግቧል። የተባበሩት አረብ ኤምሬትስ የመከላከያ ሰራዊት አዲስ የተተኮሱ የኢራን ሚሳኤሎችን በተሳካ ሁኔታ መጥቶ ማክሸፉን አሳውቋል። ኤምሬትስ እና ሳውዲ በክልሉ አለመረጋጋት ዙሪያ በስልክ መምከራቸው ተሰምቷል። የተባበሩት አረብ ኤምሬትስ ፕሬዚዳንት ሼክ መሐመድ ቢን ዛይድ እና የሳውዲ አረቢያ አልጋወራሽ መሐመድ ቢን ሰልማን ባደረጉት የስልክ ንግግር በሁለቱ ሀገራት መካከል ያለውን ጥልቅ የወንድማማችነት ግንኙነት ገምግመዋል። መሪዎቹ አሁን ያለውን የክልሉን አለመረጋጋት ለመቀነስ እና ሰላምን ለማስፈን በሚደረጉ ጥረቶች ዙሪያ በስፋት የተወያዩ ሲሆን የጋራ ጥቅሞችን የሚያስከብሩ ስልታዊ አጋርነቶችን ይበልጥ ለማጠናከር እንደሚገባም መክረዋል።